ይሄንን የውሃ ዳቦ ስሰራ ተጠቅሜያለሁ። ከስር ያለው እሱን ወደ በኋላ ላይ ነግራችኋለሁ። ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? ዛሬ እጄላችሁ የመጣሁት ዳቦ ሁላችሁም ትወዱታላችሁ ብዬ ያሰብኩትን የውሃ ዳቦ ነው፣ ወይም ደግሞ በትክክለኛ ስሙ ህብስት ብለን የምንጠራው ማለት ነው። እናንተ ብቻ ትንሽ ትዕግስት አድርጋችሁ ሙሉ ቪዲዮን ጨርሱት እንጂ እኔ ከመጀመሪያ እስከ መጨረሻ እንዴት አድርጌ እንደሰራሁት በቪዲዮ ላይ አሳያችኋለሁ ማለት ነው። ስትጀምሩ ግን ላይክ አርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ አርጋችሁ ጀምሩ። አንዴ ማየት ከጀመራችሁ በኋላ ስለማታቆሙ ማለት ነው። እኔ ራሴ ቪዲዮ እየቀረስኩኝ እዚህ ጋር ዳቦን ቆረስኩና የዳቦ ውበት ቪዲዮ እንደምቀርጽ ረስቼ ቆሜ እየበላው ነበረ። ከዛ ትዝ ሲለኝ እንዴ ቪዲዮ ላይ ነኝ እንዴ ብዬ ተመልሼ ወደ ስራ የገባው ማለት ነው። ስለዚህ አሁን ወደ ቪዲዮ እንሄዳለን። ዛሬ በድምጽ ነው ሙሉ ቪዲዮን ልሰራላችሁ ያሰብኩት፣ ምክንያቱም ከባለፈው ቪዲዮ ላይ ኮሜንት በድምጽሽ ብትሰሪልን የተሻለ ይሆናል ስላሉኝ ነው። አሁን ወደ ቪዲዮ እንሄዳለን። እዚህ ጋር ግብአቶቹ ናቸው። ዱቄት፣ እርጎ፣ ቤኪንግ ፓውደር፣ እርሾ፣ ሎሚ፣ ወተት፣ እንቁላል። እዚህ ጋር እርሾ ነው። የሚገርማችሁ እኔ እንትን ግምት አልችልም፣ ለክቼም አይደለም የምሰራው፣ ዝም ብዬ በግምት ነው የምሰራው። አሁን የተጠቀምኩት ግን አንድ ማንኪያ እና ትንሽ ሩብ የምታክል እርሾ፣ አንድ ማንኪያ ስኳርና ለብ ያለ ውሃ ነው። እንዲቦካ አስቀምጨው። እዚህ ጋር ሌላ ሰሃን ላይ 2 እንቁላል፣ 3 ማንኪያ ስኳር፣ 1 ማንኪያ ጨው ጨመርኩኝ እና ትንሽ ዘይት አንድ ላይ አዋሃድኩት። ይሄን ዳቦ ስሰራ ለጓደኞቼ ነበር የሰራሁት። ጓደኞቼ ኧረ እባክሽ ዳቦ አምሮናል ስሪልን አሉኝ። እሺ ብዬ ከሰራውላቸው በኋላ ግን አይመቸንም መተን አንወስድም አሉኝ። አሁን የጨመርኩት የ2 ሎሚ ጭማቂ ነው። እዚህ ጋር ደግሞ የ2 ሎሚ ፍቅፋቂ ማለት ነው። እርሾን አያችሁት በደንብ ቦክቶልኛል ማለት ነው። ከዛ አንድ ላይ ጨምሬ አዋህደዋለሁኝ በደንብ እና በቃ አይመቸንም ቢዩ ዳቦን አላሉኝም። ይሄ ነው የከሰርኩበት አንዱ ማለት ነው። በጣም ብዙ ነው፣ ብቻዬን የምጨርሰው አይደለም። መጨረሻ ላይ ምን እንዳደረኩት ታዩታላችሁ ማለት ነው። ዳቦውን በደንብ እናቀላቀልና እዚህ ጋር ይሄ ወተት ነው። 1 ኪሎ ዱቄት ነው የጋገርኩት እኔ። 1 ኪሎ እነፋዋለሁ። የከሰርኩበትን ምክንያት ነግሬያችኋለሁ። ተጠቀምኩበት ብዬ የምለው ደግሞ ይሄ ነው። ዩቲዩብ ላይ ቪዲዮን ሰራውኝ ማለት ነው። ይሄ ደግሞ እርጎ ነው። እርጎም እኔ በማንኪያ 3 ማንኪያ የሚሆን የጨመርኩት። እንደነገርኳችሁ በግምት ነው የምሰራው። እኔ ሁሉ ጊዜ ለራሴ ብቻ ስለሆነ ምግብ የምሰራው ገምቼ ነው የምሰራው፣ አለካም ማለት ነው። ይሄ ደግሞ ዘቢብ ነው። ዘቢብ ጨምሬ ለብ ያለ ውሃ አጠገቤ አድርጌያለሁ። እንደዚህ ቪዲዮ ላይ እንደምታዩት አይደለም። በ2 እጄ መሬት ላይ አድርጌ ተንበርክኬ በበላ ባልበላ አንጀቴ ነው ያሸሁት በደንብ ማለት ነው። ዳቦ የሚያረገው ሲታሽ ነው። በደንብ መታሸት ይወዳል። ቤኪንግ ፓውደር ረስቼ ነበረ፣ አሁን ነው የጨመርኩት 1 ማንኪያ። እና የውሃ ዳቦ ስንጋገር ሊጡን ላላ እናደርገዋለን። አያችሁ እዚህ ጋር በደንብ ነው እያሳየዋችሁ ያለሁት ቪዲዮ ላይ። ላላ አድርገን ነው ማብኳት ያለብን ማለት ነው። ልክ በኦቨን እንደምንጋግረው አናደርቀውም ሊጡን እና በደንብ ይታሻል። ከዛ ሌላ ሰሃን ላይ ያደረኩትና ድስቴን ማዘጋጀት ነው የጀመርኩት። ድስቱ ላይ 3 ሊትር ውሃ ነው የጨመርኩት። ከዛ ብረቱን አረኩኝና እናንተ ብረቱ ከሌላችሁ ማንኛውም ሲኒ ማይሰበር ነገር እንደ ጉልቻ ውስጡ ማቆም ትችላላችሁ፣ ሲኒ ወይ ኩባያ። እዚህ ጋር አንዴ ነው ወደ ላይ የመጣልኝ ቦካ ማለት ነው። 2 3 አይደለም አደርገው እኔ ማለት እንደ ኢትዮጵያ
ሁለቴ ነው ማድረገው። አንዴ ወደ ላይ መጣልኝ። ከዛ በሁለተኛው የገለበጥኩት ሊጡን ስለምጋገርበት ነው። ይሄን ሸክላውን ይሄ ሸክላ ነው እሺ፣ ፕላስቲክ እንዳይመስላችሁ ሸክላ ነው። በደንብ ውስጡን ዘይት ቀባውትና ጠፈጥፈዋለሁ ማለት ነው። እጄን ዘይት እያስነካውኝ ነው የምጠፈጥፈው እኩል ሁሉም ቦታ። ከጠፈጠፍኩ በኋላ ዘቢብ ነው የሰካካውበት። ዘቢቡን ስታረጉ በደንብ ወደ ውስጥ መግባት አለበት፣ ምክንያቱም ሲጋገር ይራገፋል። ወደ ውስጥ በደንብ እየወሸቃችሁት ሊጡ ኩፍ ሲል ራሱ ወደ ላይ ይመጣል ዘቢቡ። ያው ዘቢብ እርጥበት ሲነካው የማበጥ ነገር አለውና እንዳይወጣ በደንብ አርጋችሁ በተቻለ መጠን ቪዲዮን እያፈጠንኩኝ ነው የሰራሁት እንዳይረዝም ማለት ነው። ግን እንደዛም ረዝሟል ይመስለኛል። ያው በትዕግስት ማየት ነው። እና አሁን ይሄንን የመሰለ ሙያ እያሳየቻችሁ ያለችው ልጅ ሰብስክራይብ አይገባትም ነው የምትሉት? ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር የሚደረገውን ሁሉ አድርጉላት እሺ። እዚህ ጋር ዘቢቡን ካደረኩ በኋላ ከድኜ አስቀምጫለሁ ለ10 ደቂቃ ኩፍ እስኪልልኝ ማለት ነው። ከዛ ድስት ውስጥ አረኩት፣ እሳቱን ለኮስኩኝ እና ፎይል ወይም ደግሞ ጨርቅ ማረክ ትችላላችሁ፣ እንፋሎቱ ዳቦ ላይ እንዳይንጠባጠብ ማለት ነው። ግጥም አድርጌ ከርነዋለሁ ንፋስ እንዳይገባው። ከላይ ከበድ ያለ ነገር ጫንኩበት ማለት ነው። 1 ሰዓት ነው የጋገርኩት። 1 ሰዓት እሳቱ በደንብ ያልበዛ። እዚህ ጋር በቃ ከ1 ሰዓት በኋላ ሊከፍተው ነው። እየጸለይኩ ነበረ፣ ምክንያቱም ያው እንደነገርኳችሁ ለጓደኞቼ ነው ይሄን ዳቦ የጋገርኩት የነበረው። በቃ አሪፍ አድርግልኝ። ዳቦ ታውቃላችሁ፣ ዳቦና ኬክ አስባችሁበት ስትጋግሩ አንዳንዴ ይበላሻል። እየጸለይኩ ነበር እዚህ ጋር ፈጣሪ በቃ አሪፍ አድርግልኝ። ዋው እንዴት ደስ እንዳለኝ ብታይ! እውነት ሳየው ዋው ነው ያልኩት። በቃ ለራሴው ፍኑዬ ብዬ እጄን ሳምኩት። ይገባሻል ብዬ አያምረው? በጣም ነበር የሚያምረው። ያው እንደ ሀገራችን ቼክ አረኩት በሰለ አልበሰለ። በስሎ ነበር። አወጣሁትና እዚህ ጋር እስኪ ቀዘቅዝ መታገስ አቃተኝ እና ዙሪያውን በቢላ ነካውት ማለት ነው። ምክንያቱም መቀዝቀዝ ነበረበት፣ ሸክላ ስለሆነ በደንብ መቀዝቀዝ ነበረበት። ግን እኔ አልቻልኩም። ብቻ ዙሪያውን በቢላ ከነካካውት በኋላ እዚህ ጋር ልገለብጠው ነው። በቃ እየፈራው ነበር የገለበጥኩት። ሰብስክራይብ እንዳትረሱ እሺ፣ ቪዲዮ ላይ ተመስጣችሁ ማለት ነው። ዋው በጣም አሪፍ ነው የሆነው ብታዩ። በቃ ስፖንጅ ነው የሆነው። ለማንኛውም መጨረሻውን ይሄን ዳቦ ምን አደረኩት መሰላችሁ? ሽንሽን አድርጌ በረዶ ቤት ውስጥ በፌስታል ቋጥሬ አስቀመጥኩት ማለት ነው። ምክንያቱም በጣም 1 ኪሎ ዳቦ እኔ ብቻዬን አልጨርሰውም። ስለዚህ አሁን በረዶ ቤት አስቀምጫለሁ። በሚያስፈልገኝ ሰዓት እያወጣውኝ እያሞኩኝ በለዋለሁ። እነዛን ጓደኞቼን ግን ምን ልቅጣቸው? አሁን ኮሜንት ላይ አስቀምጡልኝ። መቀጣት አለባቸው፣ አናደውኛል። አመሰግናለሁ እዚህ ድረስ ስላያችሁኝ። ሰብስክራይብ እንዳረሱ